ሰላም እንዴት ናችሁ? ይህ ፓርት 4 ቪዲዮ ነው። ስለ አፍተር ኢፌክትስ ታይምላይን አንድ ላይ እናያለን። መጀመሪያ አንድ ፖሊጎን ሼፕ እንሰራለን። የፊል ከለር እናስተካክላለን። እንዲሁም ስትሮክ ሰጠዋለሁ። እንደምታዩት አንከር ፖይንቱ የሰራነው ሼፕ መሃል ላይ አይደለም። ስለዚህ እናስተካክለዋለን። ሌየራችን ሴሌክት አድርገን ራይት ክሊክ አድርገን ትራንስፎርም ጋር ሄደን ሴንተር አንከር ፖይንት ኢን ሌየር ኮንቴንት የሚለውን እነካለን። አሁን እንደምታዩት አንከር ፖይንቱ መሃል ላይ ሆኖልናል። የሰራነው ሼፕ ታይምላይን ፓናል ጋርም መጥቶልናል። ይህ የምታዩት የታይምላይን ፓናል ነው። ርዝመቱ ደግሞ 5 ሰከንድ ነው። ፕሌይ ለማድረግ ፕሪቪው ፓናል ጋር ሄጄ ፕሌይ ማለት እችላለሁ፣ ወይንም ደግሞ ከኪቦርድ ስፔስን መንካት እችላለሁ። የሌየሩ ትራንስፎርም ጋር ሲሄድ የተለያዩ ፕሮፐርቲ ያሳየኛል። ለምሳሌ ፖዚሽን፣ ስኬል፣ ሮቴሽን፣ ኦፓሲቲ። እነዚህ መሰረታዊ ፕሮፐርቲ ሲሆኑ አንድ ኦብጀክት ለማንቀሳቀስ ይጠቅሙናል። ለምሳሌ ፖዚሽን ጋር ይሄድና የሰዓት ምልክቷን ወይንም ኪ ፍሬም እንዲመዘግብልኝ አደርጋለሁ። እንደምታዩት እኔ መጀመሪያው ፍሬም ጋር ሄጄ ሼፑን የምፈልገው ፖዚሽን እንዲይዝልኝ አደርጋለሁ። ከዛም 1 ሰከንድ ጋር ሄጄ አሁንም ሼፑ የምፈልገው ቦታ እንዲሆንልኝ አስተካክላለሁ። 2 ሰከንድ ጋርም ሄጄ ሼፑ የምፈልገው ቦታ እንዲሆንልኝ ኪ ፍሬም አስቀምጣለሁ። እንዲህ እያልኩኝ እስከ 5 ሰከንድ ፖዚሽን ወይንም ቦታውን አስተካክላለሁ። ከፈለኩኝ ኪ ፍሬም ኮፒ አድርግና ሌላ ሰዓት ጋር ሄጄ ፔስት በማድረግ ያስቀመጥኩትን ቦታ መልሶ ያመጣልኛል። አሁን ፕሌስ አድርግ ሼፑ በተለያየ ጊዜያት ባስቀመጥኩት ኪ ፍሬም መሰረት ይንቀሳቀስልኛል። በተመሳሳይ መልኩ የስኬል ፕሮፐርቲ ጋር ሄጄ ኪ ፍሬም እንዲመዘግብልኝ የሰዓቱን ምልክት እነካለሁ። ከዛም በፈለኩት ጊዜያት እየሄድኩኝ ስኬል ወይንም መጠኑን አስተካክላለሁ። መጠኑን ሳስተካክል ቦታውንም ማስተካከል እችላለሁ። እንደምታዩት ፕሌስ አድርገው ያስገባሁትን መጠን በኪ ፍሬም መሰረት አይቶ መጠኑን ይቀያየርልኛል። ለሮቴሽን ፕሮፐርቲም እንዲሁ መጀመሪያ የሰዓት ምልክቱን ነክቼ ኪ ፍሬም እንዲመዘግብልኝ አድርጌ በተለያዩ ሰዓት እየሄድኩኝ ሮቴሽን ወይንም ዙረቱን አስተካክላለሁ። ፕሌይ ስናደርገው በኪ ፍሬም መሰረት የሮቴሽን መጠኑን መዝግቦ ያንቀሳቅስልኛል። ኦፓሲቲ ደግሞ ድምቀቱን የምናስተካክልበት ሲሆን ልክ እንደ ሌሎቹ ኪ ፍሬም የጨመርኩኝ አስተካክላለሁ። እኔ መጀመሪያ ሲጀምር ጠፍቶ እንዲጀምር 0 አድርጌ 1 ሰከንድ ላይ 100 አድርገዋለሁ። ያሉንን ኪ ፍሬም እንዳለ ለማየት ከፈለግን ከኪቦርዳችን ዩ በመንካት ማየት እንችላለን። ለሌየራችንም ስም መሰየም እንችላለን። ሌየራችንን እንመርጣለን። ከዛም ኢንተርን እነካለን። እኔ ሼፕ 1 እለዋለሁ። ሌየራችንን ኮንትሮል ዲ በመንካት ዱፕሊኬት ማድረግ እንችላለን። ከዛም ከመጀመሪያው ሌየር ቆይቶ ወይንም ተከትሎ እንዲመጣ ትንሽ ፍሬም እንስበዋለን። ለምሳሌ እስቲ አንድ ሼፕ እንስራ። እንደምታዩት አንከር ፖይንቱ ስለተበላሸ እናስተካክላለን።
ፊል እና ስትሮክ እንቀይራለን። እንደምታዩት ፕሌይ በማደርግበት ሰዓት ሌሎቹን አኒሜሽኖች እየተከተለልኝ አይደለም። ይህን ለማስተካከል የምፈልገው ቦታ ወይም ጊዜ ይሄድና ፓረንት ኤንድ ሊንክ የሚለው ሴክሽን ጋር ሄጄ እንዲከተል የምፈልገውን ሌየር መርጣለሁ። ወይንም ከምርጫ ውስጥ መምረጥ እችላለሁ። እንደምታዩት ሰርክል የሚለው ሌየር የሚከተለው ሼፕ 2 የሚለውን ሌየር ነው። ሲጀምር ግን የኦፓሲቲን ፕሮፐርቲ እየተከተለልኝ አይደለም። ስለዚህ የሼፕ 2 ሌየር ኦፓሲቲን ለማምጣት ኪቦርዳችንን ቲ እነካና ሴሌክት አድርጌ ኮፒ አድርገዋለሁ። በመቀጠል የምፈልገው ቦታ ወይም ጊዜ ጋር እሄድና የሰርክል ሌየር ላይ ፔስት አድርገዋለሁ። እንደምታዩት ያለምንም ኪፍሬም የሰርክል ሼፕ ሌየር ሼፕ 2 ሌየርን ተከትሎልኛል። ሌየራችንን እንደፈለግን ዱፕሊኬት እያደረግን ትንሽ ዲሌይ በማድረግ ወይንም በመጎተት የተለያዩ አኒሜሽን መስራት እንችላለን። ከጀርባም ባክግራውንድ ለመጨመር ታይምላይን ጋር ሄደን ራይት ክሊክ አድርገን ኒው ከዛም ሶሊድ የሚለውን እነካለን። የባክግራውንዳችን ሌየር ከሌየሮቹ ከላይ ስለሆነ ሁሉንም ይሸፍንብናል። ስለዚህ ድራግ እናደርግና ከሁሉም መጨረሻ እናደርጋለን። በቀጣይ ፍላግ አኒሜሽን ሰርተን እንዴት ሬንደር እንደምናደርግ እናያለን።